ሰላም ሰላም የካላቦይ ቻናል ቤተሰቦች እንዴት ናችሁ? ሰላም ነው ብያለሁ። ዛሬ ኦሮምኛ እንዴት መማር እንደምንችል በቀላሉ አሳያችኋለሁ። ክፍል 1 ወይም ኩታ ቶኮፋ በኦሮምኛ ማለት ነው። እና በመጀመሪያ ቁቤሌ አፋን ኦሮሞ ወይም የኦሮሞ ቋንቋ ፊደላት የሚባሉትን እናያለን። እነሱም አ ባ ጫ ዳ ኤ ፋ ጋ ሀ ኢ ጃ ካ ላ ማ ና ኦ ፓ ቃ ራ ሳ ታ ኡ ቫ ዋ ጣ ያ ዛ በመባል ይታወቃሉ። እነዚህ ቁቤሌ አፋን ኦሮሞ ማለት ነው። ሌሎቹ ቁቤሌ ደቻ ወይም ጥምር ፊደላት የሚባሉ በኦሮምኛ ቋንቋ ውስጥ ያሉት ቻ ዳ ወይም ዳ ማለት ነው። በአማርኛ ይሄ ፊደል ስላሌለ እንደ ዳ ነው የሚጠቀመው፣ ግን ዳ ማለት ነው። ዳ ኛ ፓ ሻ ጸ ዣ እነዚህ ጥምር ፊደላት የሚባሉ ማለት ነው። በኦሮምኛ ቁቤሌ ደቻ ማለት ነው። ሌላ ዱቢፈማ ወይም ተናባቢ የሚባሉት ቁቤሌ ጉዳ ማለት ትላልቆቹ ፊደላት በትላልቁ የሚጻፉ እነዚህ ባ ጫ ዳ ፋ ጋ ሀ ጃ ካ ላ ማ ና ፓ ቃ ራ ሳ ታ ቫ ዋ ጣ ያ ዛ ጥምር ፊደላቶቹ ደግሞ እነዚህ ቻ ዳ ኛ ፓ ሻ ጻ ዛ የሚባሉ ናቸው ማለት ነው። ሌላ ዱቢፈማ ወይም ተነባቢ የሚባሉት ቁቤሌ ጢጢኖ ወይም ትናንሾቹ ፊደላት እነዚህ ናቸው። ራሱ ዱቢፈማ ማለት ነው። በትናንሾቹ እነዚህ ናቸው ቁቤሌ ጢጢኖ የሚባሉት። ሌላ ደግሞ ዱበቺፍቱ ይባላል ወይም አናባቢ ማለት ነው። ዱበቺፍቱ ማለት እነዚህ አ ኤ ኢ ኦ ኡ ይባላሉ። በኦሮምኛ ያሉት 5 ናቸው አናባቢዎች እና ዱበቺፍቱ ይባላሉ ማለት ነው በኦሮምኛ። ሌላ ቶሎ ማወቅ ያለበት ቃላት የቾ ተበተለ በሮ ቀብደን ኦሮምኛ ቋንቋ ገና ስትለምዱ ቶሎ ማወቅ ያለባችሁ ቃላት ለመግባባትም ይሁን ለመመለስ እንዲመቻችሁ እነዚህ ለምሳሌ ሀርከፉኔ ሰላም ማለት ነው። ኤዬ ወይም ኤ ማለት አዎ እንደማለት ነው። ሌላ ቶሌ ወይም ሃተኡ እሺ ማለት ነው። ቶሌ ማለት እሺ፣ ሃተኡ ማለት ይሁን። ሌላ ጅራ አለ እንደማለት ነው። ለምሳሌ የሆነ ጥያቄ የሆነ ነገር ሰው ሲጠይቃችሁ ጅራ ካለ አለ ማለት ነው። የሆነ ነገር አለ ለማለት ጅራ ካለ አለ እንደማለት ነው መልሱ ማለት ነው። ቤክ አውቃለሁ ማለት ነው። ነን ቤከም አውቃለሁ እንደማለት ነው። ሌላ ሂንቤኩ ማለት አላውቅም ማለት ነው። ኦሮምኛ ቋንቋ ውስጥ ሂንቤኩ ማለት ለምሳሌ ሂን ማለት ኔጌቲቭ ወርድ ነው የሚያሳየው እና ሂን ካለ ያ ወርድ የዛ ተቃራኒ ነው የሚሆነው። ቤካ ካለ አውቃለሁ ብሎ ሂንቤኩ ካለ አላውቅም ማለት ነው። ሌላ ዲፋማ የሚል ዲፋማ ወርድ እቺን ቃል አይተናት ነበር እዛ ጋርና ዲፋማ ካለ ያው ይቅርታ ነው። ዲፋማ እቺ ለማንበብ ለብዙዎቻችሁ ያስቸግራል፣ ግን ዲፋማ እንደ ዲፋማም ያው ይጠቀሙታል ብዙዎቹ ኦሮምኛ ቋንቋን እስኪለምዱ። ግን አሁን እዚህ ጋር ዲፋማ ያው ይቅርታ ማለት ነው። ማሎ እባክህ ወይም እባክሽን ወይ እባክዎን እንደማለት ነው። ማሎ ማለት ፕሊስ እንደማለት ነው። ናን ገዳ ማለት ዲፋማ ናን ገዳ ማለት አዝናለሁ ነው። ዲፋማ ያው ይቅርታ ነው። ዞሮ ያው እንትናችሁ ሶሪ አንድ ላይ ነው። ናን ገዳ አዝናለሁ፣ ዲፋማ ይቅርታ ነው። ገለቶም ወይም ገለቶማ ማለት አመሰግናለሁ ነው። ገለቶም ወይም ገለቶማ። በገገመዴ እንኳን ደስ አለህ፣ እንኳን ደስ አለሽ። በገገመዴ ለወንድም ለሴትም ይሆናል። በገገመደን ካለ ደግሞ እንኳን ደስ አሎት እንደማለት ነው። እና የዛሬ ሌክቸራችን እዚህ ላይ ይበቃል።
ስለተከታተላችሁኝ አመሰግናለሁ። ክፍል 2 ይቀጥላል። ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ቴንኪው። ሰብስክራይብ ማድረግ ደግሞ እንዳትረሱ።